ተዋህዶ ሃይማኖተና ኦርቶዶክስ የጀጀረችማ ጻድቃን ሰማዕታት የታንጦላ አደራ ነረቢ ሀሜስ ማተበና ተዋህዶ ሃይማኖተና ኦርቶዶክስ መአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የሰማዕታት የጻድቃን ደናግላን ወዳጆች፣ በወደደና ባከበረን በቀራንዮ አደባባይ በዕፀ መስቀል ተሰቅሎ ፍቅሩ በገለጸልን በክርስቶስ ፍጹም ሰላምታ እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንደምን ሰነበታችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንኳን ለአብይ ጾም ሁለተኛ ሳምንት ቅድስት እንዲሁም በዕለቱ ታስበው ለሚውሉ ወርኃዊና ዓመታዊ የቅዱሳን በዓላት በሰላም በጤና ደረሳችሁ። አሜን። እንኳንም አብሮ አደረሰን። ረድኤት በረከታቸው ምልጃ ጸሎታቸው ከሀገራችን ከኢትዮጵያ ከመላ ሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። ውድና የተከበራችሁ የኬሮድ ዩቲዩብ ተከታታዮች ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት በማድረግ ለምታበረታቱኝ ሁላችሁ ክብር ያደለልኝ። አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ የደወሏ ምልክት በመጫን ቤተሰብ እንድትሆኑ ግብዣዬ ነው። ውድና የተከበራችሁ የኬሮድ ዩቲዩብ ተከታታዮች በባለፈ ሳምንት ካነበብኩት አምደ ሃይማኖት ምዕራፍ 8 ክፍል 12 ስለ እመቤታችን ክብርና አማላጅነት በሚለው ተገናኝተን ነበረ። ዛሬ እንደ እግዚአብሔር በጎ ፈቃድ ምዕራፍ 9 ክፍል 13 የቅዱሳን አማላጅነት በሚለው ትንሽ እንቆያለን። ለማስታወስ ያክል በባለፈ ሳምንት ከንጹሐን ይልቅ ንጽሕት ኢየሱስ ክርስቶስ እናት ሆይ ካንቺ ተጸንሶ የተወለደውን የባህሪ አምላክ ኢየሱስ ክርስቶስን ክደን በስህተት ጎዳና እንዳንነጉድ ጠብቂን፣ የልጅሽም ስጋና ደምም ለመቀበል እንበቃ ዘንድም እያዘንሽ አማልጂን። የእኛ ሳንነጻ መቀበል ክቡር ለልጅሽን ማዋረድ ምናቅ እንዳይሆን እርሱን ልጅሽንም በምትቀበይበት ጊዜ የተደረገልን ያንቺን ንጽህናን ስለኛ ፈንታ እንድታቀርቢልን እንለምናለን። ከአንስተ ዓለም መርጦ እመቤታችን ቅድስት ድንግል ማርያም የሰጠን አምላክ ይክበር ይመስገን አሜን በሚለው ነበረ ካነበብኩት አምደ ሃይማኖት ምዕራፍ 9 ክፍል 13 የቅዱሳን አማላጅነት። ጽድቅም የሚሰሩ ሰዎች በኦሪትና በሐዲስም እንደሚያማልዱ በመጽሐፍ ቅዱስ ውስጥም ተጠቅሷል። አብርሃምም ሚስቱን ሳራን ይዞ ወደ አቤሜሌክ ንጉስም ሀሌታሃ አብርሃምም ሚስቱን ሳራ ይዞ ወደ አቤሜሌክ ንጉስ ጌራራ በተሰደደ ጊዜ መልከ መልካም ስለነበረች የዚህ ሀገር ሰዎች አንቺን ሲሉ እንዳይገድሉኝ ወንድሜ ነው በይ፣ እኔንም እህቴ ናት እላለሁ አላት። እሺ አለች። ከዚያም ሲደርሱ እሱም እህቴ ናት አለ፣ እሷም ወንድሜ ነው አለች። አቤሜሌክ ከእልፍኙ አግብቶ እደርስባታለሁ ሲልም እግዚአብሔር በሕልም መጥቶ ይቺ ሴት ባልናትና እሷን በመቀማትህ ሞት የተፈረደብህ ነህ አለው። አቤሜሌክም አውቆ አላደረገውምና ያለ ኃጢአቴ እንደምን ታጠፋኛለህ አለው። እግዚአብሔር መልሶ እኔም ባለማወቅ መስራትህንም አውቄ ከመድረስህ ከለከልኩ። አሁንም ሴቲቱን ወደ ባሏ መልስ፣ እሱም ነቢይ ነውና ስላንተ ይጸልይልህ ትድናለህ። ባትመልሳት ግን አንተ እንድትሞት ያንተን የሆነውንም ሁሉ እንዲጠፉ እወቅ አለው። እዚህ ላይ አቤሜሌክም መጸለይ ሲችል ሳለ እግዚአብሔር አብርሃምም ስላንተ ይጸልይልህ ማለቱ ከአቤሜሌክም ጸሎት ይልቅ የአብርሃምን ጸሎት እንደሚቀበል መግለጹ አይደለምን? ከዚህ በኋላ አብርሃምም ወደ እግዚአብሔር ጸለየ፣ እግዚአብሔርም አቤሜሌክንም ከደዌው ፈወሰው ይላል ዘፍጥረት ምዕራፍ 20 ቁጥር 1 እስከ 18። ለኢዮብ ልዩ ልዩ ፈተና ደርሶበት በሕማም ሲሰቃይ በነበረበት ጊዜ
ኤልፋዝ፣ በልዳዮ፣ ሳፎር የሚባሉ ወዳጆቹ ሊጠይቁት መጥተው በማረጋጋት ፈንታ የሚያሳዝነው ነገር ተናግረው ስላሳዘኑት ኋላ ከደዌው በፈወሰው ጊዜ እግዚአብሔር ኤልፉዝን አንተና ሁለቱ ባልንጀሮችህ ስለኔ እንደ ባሪያዬ እንደ ኢዮብ ቅንነትም አልተናገራችሁምና ቁጣዬ በአንተና በሁለቱ ባልንጀሮችህ ላይም ትነዳለች። አሁንም 7 ወይፈንና 7 ዳንግሌ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱና ስለ እናንተ የሚቃጠለ መስዋዕትም አሳርጉ። ኢዮብም ስለ እናንተ ይጸልይላችሁ፣ እኔም ጸሎቱን እቀበለዋለሁ። ከዚህም እንደ ምንረዳው ስለ ኃጢአታችሁ እግዚአብሔር ወደ እኔ ጸልዩ ከማለት ኢዮብ ስለ እናንተ ይጸልይ ነው ያለው። ይህም የኢዮብ አማላጅነት ያሳያል። እግዚአብሔርም የኢዮብንም ጸሎት ተቀበለ። እግዚአብሔርም ኢዮብ ስለ ወዳጆቹም በጸለየ ጊዜ ምርኮውንም መለሰለት ይላል። ኢዮብ ምዕራፍ 42 ቁጥር 7 እስከ 11። ሐመሮሃ እስራኤል አሮንን ፊታችን እየሄዱ ጠላትም የሚያጠፉልን ጣዖታትንም ስራልን ብለው ጣዖት አሰርተው በሰገዱ ጊዜ ጌታ ተቆጥቶ ሙሴንም ተወኝ፣ እኒህንም ሰዎችም ላጥፋቸውና አንተንም በሌላ ሕዝብ ላይም እሾምሃለሁ ቢለው፣ አቤቱ ብዙ ታምራትም አድርገህ ባህር ከፍለህ ጠላት አስጥመህ ባወጣኸው ሕዝብ ላይም ጽኑ ፍርድ ለምን ትፈርድበታለህ? ይህማ ከሆነ ግብፃውያንን ለካስ ከኛ ዘንድ ያወጣቸው በምድረ በዳ ሊያጠፋቸው ኖራልና ይሉህ የለምን? አቤቱ ከመዓት ወደ ምሕረትም ከቁጣ ወደ ትዕግስትም ተመልሰህ ወገኖችህ ይቅር በላቸው፣ ልጆቻችሁንም እንደ ሰማይ ከዋክብት ታበዛላችኋለሁ፣ ይህችንም ምድር ለዘላለም ይወርሷት ዘንድም ለልጆቻችሁም እሰጣለሁ ብለህ የማልክላቸው ባሮችም አብርሃምንም ይስሐቅንም ያዕቆብንም አስብ ብሎ ቢጸልይላቸው እግዚአብሔርም ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ተመልሶ ይቅር አላቸው። ያደርግባቸውም ዘንድም የተናገረውም ጥፋትም አላደረገባቸውም። ዘጸአት ምዕራፍ 32 ቁጥር 1 እስከ 15፣ ዘዳግም ምዕራፍ 9 ቁጥር 12 እስከ 20 እና 25። ተወኝ ላጥፋቸው ብሎ ማማከሩ ባለሟልነቱ አማላጅነቱ ለመግለጽ አይደለምን? ልብ አምላክ ዳዊትም እንኳን የሙሴን አማላጅነት ሲጠቅስ እንዳያጠፋቸው ቁጣውንም ይመልስ ዘንድ የመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድም ተናገረ። መዝሙር 105 በቅንፍ 106 ቁጥር 23 በፊቱ ባይቆም ኖሮ ሲል ባያማልዳቸው ኖሮ ለማለት መሆኑ ግልጽ ነው። እግዚአብሔር እስራኤልን ከግብጽ በሚያወጣበት ወራት በፈርዖን ትንቢተኛነት ጓጉንቸርም ባወረደባቸው ጊዜ ፈርዖን ሙሴንና አሮንም ጠርቶ ጓጉንቸሩ ይቀርልኝ ዘንድ ወደ እግዚአብሔር ጸልዩልኝ፣ እኔም ሕዝቡንም ልልቀቅ አላቸው። ሙሴም እስራኤልንም እስከ መቼ ትለቀዋለህ? ንገረኝና ልጸልይልህ ቢለው ጓጉንቸሩ ይልቀቀኝ እንጂ ነገ ይሂዱ አለው። ሙሴና አሮንንም ከዚህ ወጥተው ጓጉንቸሩ ይጠፉ ዘንድም ወደ እግዚአብሔር አመለከቱ። እግዚአብሔርም ልመናቸውን ሰምቶ ጓጉንቸሩንም ከቤትም ከደጅም ከሜዳም አጠፋላቸው ይላል። ዘጸአት ምዕራፍ 8 ቁጥር 6 እስከ 15። ፈርዖን እንኳን በነ አሮንም አማላጅነት አምኖ ጸልዩልን ብሏቸዋል። ዳታን አቤሮንን በሙሴ ደቂቅ ቆሬ በአሮን ላይም በምቀኝነት በተነሱባቸው ጊዜ እግዚአብሔር ተቆጥቶ ሁሉንም በአንዲትም ጊዜ አጠፋቸው ዘንድም ከጉባኤያቸው ፈቀቅ በሉ ቢላቸው ሙሴንና አሮንም በግንባራቸው ተደፍተው ወድቀው አቤቱ አምላክ ሆይ አንተ የሰው ነፍስ አምላክ አይደለህምን? አንድ ሰው ኃጢአት ሰራ ብለህ በማህበሩ ሁሉ ላይም ለምን ትቆጣለህ? ብለው ለምነው ጥፋተኞች ዳታን አቤሮንም
ደቂቀ ቆሬ ተለይተው ሲጠፉ ሕዝቡንም አድነዋል። ዘሁልቁ ምዕራፍ 16 ቁጥር 20 እስከ 36። በነጋውም የእስራኤል ልጆች ሁሉ በሙሴና በአሮን ላይም ሕዝቡንም አስገደላችሁ ብለው በድንጋይ ሊደበድቧቸው ተነሱ። ሙሴና አሮንም ወደ ደብተራ ኦሪት ሸሹ። አምደ ብርሃንም ጋርዶ አዳናቸው። እግዚአብሔርም ሙሴን ከዚህ ከእስራኤል ፊትም ፈቀቅ በሉ፣ እኔ አሁንም በቅጽበት አጠፋችኋለሁ ብሎ ወዲያው መቅሰፍትንም አምጥቶ ይፈጃቸው ጀመር። ወዲያው በንዳድ አፍታ 14700 ሰዎች ሞቱ። በዚህ ጊዜ ሙሴና አሮን በግንባራቸው ወድቀው ይጸልዩ ጀመር። ሙሴም አሮንን ልብሰ ተክህኖ ለብሰህ ማጠንተ ወረቀት ይዘህም ጸልይላቸው፣ ኃጢአታቸውንም አስተስርላቸው አለው። አሮንም ልብሰ ተክህኖውንም ለብሶ በማጠንተ ወርቁን ይዞ በሙታኑና በሕያዋኑ መካከልም እየመላለሰ ቢጸልይላቸው መቅሰፍቱን ጸጥ ብሏቸዋል፣ ሞት ተከልክሎላቸዋል። ዘሁልቁ ምዕራፍ 16 ቁጥር 41 እስከ 50። እሳቱ እስራኤል ተሰብስበው ሄደው ይቅርታ የመጽሐፉ ነው ሰካለ በኋላ እረ ብሎ ነው መቀጠል የነበረበት። እስራኤል ተሰብስበው ሄደው ኤርምያስንም ጸሎታችንን በፊትህ ይደርስ፣ ለእኛም ወደ አምላክህ ወደ እግዚአብሔር ጸልይልን፣ ዓይንህን እንደሚያየንም ከብዙ ጥቂት ቀርተናልና ቢሉት፣ እሺ ወደ አምላካችሁ ወደ እግዚአብሔር እጸልይላችኋለሁ፣ እግዚአብሔርም የሚሰጣችሁን መልስም አልደብቃችሁም እነግራችኋለሁ ብሏቸው እስከ 10 ቀን ከጸለየላቸው በኋላ የእግዚአብሔር ነገር ወደ ኤርምያስ መጣ። ከ10 ቀንም በኋላ ሕዝቡንም ሰብስቦ ጸሎታችሁ በፊቱ አቀርብ ዘንድ ወደ እርሱ የላካችሁኝ እግዚአብሔር የእስራኤል አምላክ በዚች ምድር ብትቀመጡ እሰራችኋለሁ፣ አላፈርሳችሁም፣ እተክላችኋለሁ፣ አልነቅላችሁም። እናንተ በሰራችሁት ኃጢአት ከደነገጣችሁባትም እኔ ባደረግሁባችሁ ክፋትንም እጸጸታለሁና ከባቢሎን ንጉሥን ፊትም አትፍሩ አላችሁ። እግዚአብሔርም ብሎ ነግሯቸዋል። ኤፌሶን ምዕራፍ 42 ቁጥር 2 እስከ 7። እንግዲህ ራሳቸው ወደ እግዚአብሔር መጸለይ እየቻሉ ለምን ኤርምያስን ወደ እግዚአብሔር ጸልይልን አሉት? እግዚአብሔር የኤርምያስ አምላክ ብቻ ነውን? እኔ መንገድና እውነት ሕያውም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 የሚለው በጥቅስ በመጥቀስ ጌታን አማላጅ አድርገው የሚያቀርቡና ቅዱሳን ደግሞ እንደ ማንኛውም ተራ ሰው አድርገው የሚያቀርቡ ብዙዎች ሰዎች አሉ። በእርግጥ እነዚህ ሰዎችም እጅግ በጣም ተሳስተዋል። እኔ በቀጥታ ወደ ጌታ ፊትም ለመቅረብ ብቁ ነኝ የሚል የትዕቢት አስተሳሰብም ያላቸው አሉ። እነዚህ ሰዎችም የዲያብሎስ ገንዘብ የሆነችው ትዕቢት በመያዛቸው በእግዚአብሔር ፊትም የከበሩትም ቅዱሳን ያቃልላሉ። ነገር ግን እኔ በቀጥታ ወደ ጌታ ፊት ለመቅረብ ብቁ አይደለሁም፣ በኃጢአት ባህርም የምዋኝ ነኝ ብሎ እግዚአብሔር ባከበራቸው መላእክትና ቅዱሳን አማካኝነት መጸለይ ትህትናን ወንድማዊ ፍቅርንም ያመለክታል። እንዲሁም የመጽሐፍ ቅዱስ ቃል በትክክለኛው መንገድ መፈጸምንም ያሳያል እንጂ አያስነቅፍም። ከላይ የጠቀስኩት የአማላጅነት ጥቅሶች ከብሉይ ኪዳን ብቻ ናቸው፣ ግን በሐዲስ ኪዳን ስለ ምልጃ የጠቀሰ የለም እንዳይባል በሐዲስ ኪዳንም የምልጃ ትምህርትም ስለተጠቀሰ እንመለከታለን። በእኔ በቀር ወደ አብ የሚመጣ የለም ማለቱ እኔን በእኔ የባህሪ አምላክነት ያላመነ አብ ሊያምን አይችልም፣ አብ ሊቀበለው አይችልም ማለት ነው እንጂ ቅዱሳን ሊያማልዱ አይችሉም ማለት አይደለም። በመሰረቱ ጌታ በአማናዊ ቃሉ እንደተናገረው እኔ ሕግና ነቢያት ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ማቴዎስ ምዕራፍ 5 ቁጥር 17። እንግዲህ ባለቤቱ ራሱ በኦሪት ያሉት ሁሉም ሕጎችም እንዳልተሻሩ እየገለጠልን አንዳንድ አሳሳቾች የሚሉት ቢያጡ ምልጃ በብሉይ ጊዜ ነበር፣ በሐዲስ ግን
የምልጃን ስራ የሚሰራው ጌታ ብቻ ነው እያሉ የባህሪ አምላክ በሆነውና ተማላጅ በሆነው አምላክ ላይ የማይገባ ነገር ይናገራሉ። እኛ ግን አማላጅነት የፍጡር ስራ እንጂ የፈጣሪ ስራ አለመሆኑ እየገለጽን እንዲሁም በሐዲስ ኪዳንም ከተጠቀሱ የቅዱሳን አማላጅነት አጠር መጠን ባለው ሁኔታ እንገልጻለን። ሀሌታሃ እናንተ የሚቀበል እኔን ይቀበላል፣ ነቢይን በነቢይ ስም የሚቀበል የነቢይ ዋጋ ይወስዳል፣ ጻድቅ በጻድቅ ስም የሚቀበል የጻድቅ ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርት ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 እስከ 42። ያዕቆብ መልእክት ምዕራፍ 5 ቁጥር 14 እስከ 19 የቅዱሳን ጸሎት በስራዋ እጅግ ታላቅ ኃይልም እንደምታደርግ ይገልጻል። እንዲሁም የካህናት ጸሎት ወይም የአማላጅነት ከስጋ ደዌና ከኃጢአት ደዌ እንደሚፈውስም ይገልጻል። ሐመሮሃ የማቴዎስ ወንጌል ምዕራፍ 15 ቁጥር 21 እስከ 28 ባለው ላይ የሐዋርያት አማላጅነት ያሳያል። ጌታ ከነናዊት የሆነችው ሴትም ጌታ ሆይ ማረኝ፣ ልጄንም ጋኔን ክፉኛ ይዟታል ብላ ስትጮህ ምንም መልስ አልመለሰላትም ነበር። ደቀ መዛሙርቱ ቀርበው በኋላችን ትጮኻለችና አሰናብታት እያሉ ሲለምኑት ከእርሷ ጋር የቃል ምልልስ ሊያደርግ ተገዷል። የሴቷም እምነት ብቻ አይደለም፣ ልጇንም ከደዌው እንዲያስፈውስላት የቻለው የሐዋርያት አማላጅነት እንጂ። በመጽሐፍ ቅዱስ ውስጥም እግዚአብሔር ለወዳጆቹ ቃል ኪዳንም እንደገባ የሚገልጽ አለ። ለምሳሌ መዝሙር 88 በቅንፍ 89 ቁጥር 3 ከመረጥኩት ጋር ቃል ኪዳኔን አደረኩ። በሌላ በኩል በመጽሐፈ ነህምያ ምዕራፍ 1 ቁጥር 4 ቁጥር 7 ምዕራፍ 1 ቁጥር 4 እስከ 7 አቤቱ የማይ አምላክ ሆይ ለሚወዱህና ትእዛዝህንም ለሚያደርጉ ቃል ኪዳንና ምሕረትንም የምትጠብቅ እያለ እግዚአብሔር ለወዳጆቹ የገባው ቃል ኪዳን እንደማያጥፍ ያስረዳናል። እንዲያውም ባይገርማችሁ ቅዱሳን የጸጋ አማልክት ይባላሉ። ይህም ማለት እግዚአብሔር እርሱ የሚሰራው ስራ ሁሉ እነርሱ እንዲሰሩ አድርጎ ሾሟቸዋል። እግዚአብሔር ድንግል ስራ እንደሚያደርግ እግዚአብሔር ድንቅ ነው የሚለው ድንቅ ሊሆን ይችላል። እግዚአብሔር ድንቅ ስራ እንደሚያደርግ ሁሉ ለእነርሱም ድንቅ ስራ እንደሚሰሩ አድርጓቸዋል። ይህንንም በመጽሐፍ ቅዱስ ማስረጃነት አስደግፈን ማቅረብ እንችላለን። ሰረዝ 1 ዘጸአት ምዕራፍ 7 ቁጥር 1 እግዚአብሔር ሙሴንም አለው እኔ ለፈርዖንም አምላክ አድርጌሃለሁ፣ ወንድምህም አሮን ነቢይ ይሆናል። ይህ ማለት እግዚአብሔር ሙሴን ታላላቅ ድንቅ ታምራትንም ያደርግ ዘንድ ከአማላጅነት አልፎ የአምላክነት ሚና ይጫወት ዘንድም የጸጋ አምላክ ሆኖ መሾሙንም የሚያስገነዝበን ነው። ሰረዝ 2 መዝሙር 81 በቅንፍ 82 ከቁጥር 1 እስከ 8 እግዚአብሔር በአማልክት ማህበር ቆመ፣ በአማልክት መካከል ይፈርዳል። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልሁ። እንግዲህ እኔ አማልክት ናችሁ አልሁ ብሎ የአምላክነትም ስልጣን የሰጠው ለነማን ነው? ለቅዱሳን አይደለምን? ይህንንም ልናብል አንችልም። ቃሉም ሊሻር እንደማይችል እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና እነዚያን የእግዚአብሔር ቃል የመጣላቸው አማልክት ካላቸው ዮሐንስ ወንጌላዊ ምዕራፍ 10 ቁጥር 34 ብሎ የቅዱሳንን ዘላለማዊ አማላጅነት ያረጋግጥልናል። እንግዲህ በዚያን ጊዜ ሁሉንም በእግረ አጋንንት እየተጠቀጠቀ ጽድቃችንም እንደ መርገም ጨርቅ ሆነ ይሉ በነበረበት ወቅትም የጸጋ አምላክነትም ከተሰጣቸው ዛሬ በክርስቶስ ካሳ ከማህበረ መላእክትም ከተጨመሩ በኋላ እኛ በክርስቶስ ፈንታ ክርስቶስን
መምሰል እንደ ክርስቶስን እንለምናለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ለማለት የበቁትን የሐዲስ ኪዳን ጻድቃንማ ምን ያህል አይከብሩም። እነሱም የጸጋ አማልክት ይባላሉ። ለማማለድም የሚያግዳቸው ምንም ነገር የለም። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገው ስራ እርሱንም ደግሞ ያደርጋል፣ ከዚያም የሚበልጥም ያደርጋል። የዮሐንስ ወንጌል ምዕራፍ 14 ቁጥር 12። እንግዲህ የቅዱሳን አማላጅነት ብርቅ ጽድቅ ሆኖ በመጽሐፍ ቅዱስም ያልሰፈረ ነው ተብሎ የሚነገረው ለምንድን ነው? ራሱ ጌታ እኔ ካደረግኩት የበለጠ ያደርጋሉ ብሎ እየመሰከረ እሱ የ4 ቀን ሬሳ አልዓዛርን አነሳ። እነ ቅዱስ ጊዮርጊስ ደግሞ ከሞቱ ዘለግ ያለ ጊዜ የሆናቸው ሙታንን በክርስቶስ ስም አስነሱ። አይችሉም እንዳንል ራሱ ባለቤቱ ከኔ የበለጠ ያደርጋሉ ብሎ አስረድቶናል። እንዲያውም ይድነቃቸውና ቅዱሳን እንኳን ማማለድ ይፈርዳሉ። ሁሉንም ነገር ለማማለድ ይችላሉ። የሚሳናቸው ነገር የለም። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ከዚያ ወደዚህ እለፍ ብትሉት ያልፋል። የሚሳናችሁ ነገር የለም። ማቴዎስ ምዕራፍ 17 ቁጥር 19። አያማልዱም የእኛን ጉዳይ ሊያስፈጽሙ አይችሉም ከተባለ የጌታ ቃል ተፈጻሚነቱ ምኑ ላይ ነው? ጌታ ደግሞ የእውነት አምላክ ነው። ውሸት ሁሉንም እፈጽምላችኋለሁ ብሎ ኋላ አልፈጽምም አይልም። ጌታ በማቴዎስ ምዕራፍ 5 ቁጥር 14 እኔ የዓለም ብርሃን ነኝ ብሏል። በዮሐንስ ወንጌል ምዕራፍ 9 ቁጥር 12 ላይ ደግሞ ሐዋርያት የዓለም ብርሃን ናችሁ ተብለዋል። አማልደው ከጌታ ጋርም ካላገናኙን የዓለም ብርሃን ናቸው ምኑ ላይ ነው? እንኳን ለክርስቶስ ወንጌል የታመኑት እስከ ፍጻሜ ሕይወታቸውንም ለቃሉ ምስክር የሆኑት ሰማዕታት፣ ሐዋርያት፣ ጻድቃን ቀርተው ጌታ በዚች ምድር ላይም በስጋ ይመላለስ በነበረበት ጊዜ ብዙ ሰዎች ሌሎች አማልደው ድህነት ስጋ አሰጥቷቸዋል። አባት ለልጁ በመለመን እናትም ለልጇ በመለመን ዘመድ ለዘመዱ በማማለድ ብዙዎች ከጌታ ዘንድም ለወገኖቻቸው ፈውስም አሰጥተዋል። መጽሐፍ ቅዱስ አሁንም ይህን ለመመስከር ዝግጁ ነው። ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬንም ሽባ ሆኖ እጅግም እየተሰቃየ በቤት ተኝቶብኛል ብሎ ለመነው። ኢየሱስም እኔ መቼ እፈውሰዋለሁ አለው። የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን በቃልህ ትእዛዝ እንጂ ብላቴናዬም ይፈወሳል። ኢየሱስም ሰምቶ ተደነቀና ለተከተሉትም እንዲህ አለ፣ እንዲህ ያለ ትልቅ እምነት አላገኘሁም። የማቴዎስ ወንጌል ምዕራፍ 8 ቁጥር 10። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውንም አንተ ልጅ አይዞህ፣ ኃጢአትህ ተሰረየችልህ አለው። ተነሳ፣ አልጋህንም ተሸክመህ ወደ ቤትህ ሂድ አለው። የማቴዎስ ወንጌል ምዕራፍ 9 ቁጥር 26። ይህንንም ሲነግራቸው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት በሕይወትም ትኖራለች እያለ ሰገደለት። ማቴዎስ ምዕራፍ 9 ቁጥር 8። ወደ ሕዝቡም ሲደርሱ አንድ ሰው ቀረበና ተንበርክኮ ጌታ ሆይ ልጄ ማርልኝ፣ በጨረቃ እየተነሳባት ክፉኛ ያሰቃያታል፣ ብዙ ጊዜ በሳትም ብዙ ጊዜ በውሃም ይወድቃልና ወደ ደቀ መዛሙርትህም አመጣሁት ሊፈውሱት አቃታቸው አለው። የማቴዎስ ወንጌል ምዕራፍ 17 ቁጥር 14። እነሆም ከነናዊትም ሴትም ከዚያ አገርም ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄንም ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳችም አልመለሰላትም። ደቀ መዛሙርትንም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎችን በቀር አልተላኩም አለ። እርሷ ግን ወጥታ ጌታ ሆይ እርዳኝ እያለችም ሰገደችለት። እርሱ ግን መልሶ የልጆችን ይዞ ለቡችሎች መጣል አይገባም አለ። እርሷም አዎ ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ
ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇንም ከዚያች ሰዓት ጀምሮ ዳነች። የማቴዎስ ወንጌል ምዕራፍ 15 ቁጥር 22 እስከ 29። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛትም ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትም የቤቱን ጣራ አነሱ። ቀጥለውም ሽባውም የተኛበትንም አልጋ ወረዱ። ኢየሱስም እምነታቸው አይቶ ሽባውንም አንተ ልጅ ኃጢአትህ ተሰረየችልህ አለው። ማርቆስ ምዕራፍ 2 ቁጥር 3። ኢየሱስም ደግሞ ወደ ማዶ ከተሻገረ በኋላ ኢያኢሮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሹ ልጄ ልትሞት ቀርባለችና እንድትድንና በሕይወትም እንድትኖር እጅህን ጫንባት ብሎ አጥብቆ ለመነው። የማርቆስ ወንጌል ምዕራፍ 5 ቁጥር 22። ታናሺቱ ለልጇ ርኩስ መንፈስም ያደረባት አንዲት ሴትም ስለ እርሱ ሰምታ መጣችና በእግሩ ላይም ተደፋች። ከልጇም ጋኔንም ያወጣላት ዘንድም ለመነችው። ስለዚህ ቃልሽ ሂጂ፣ ጋኔኑንም ከልጅሽ ወጥቷል አላት። ወደ ቤቷም ሄደ። ጋኔኑንም ወጥቶ ልጇንም በአልጋ ላይ ተኝታ አገኘችው። ማርቆስ ምዕራፍ 7 ቁጥር 25 እስከ 29። ወደ ቤተ ሳይዳም መጡ። እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም በእጁ ይዞ ከመንደር ውጭ ያወጣው፣ በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። የማርቆስ ወንጌል ምዕራፍ 8 ቁጥር 22 እስከ 23። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄ ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ያደርቃልም። እንዲያወጡለትም ለደቀ መዛሙርቱ ነገርኳቸው አልቻሉም አለው። የማርቆስ ወንጌል ምዕራፍ 7 ቁጥር 17። እነሆም አንድ ሽባ በአልጋ ተሸክመው አመጡ። አግብተውም በፊቱ ሊያኖሩት ይሹ ነበር። ስለ ሕዝቡም ብዛትም እንዴት አድርገው እንደሚያገቡት ሲያቅታቸው ወደ ሰገነቱ ወጡ። የጣራውንም ጡብም አሳልፈው በመካከል በኢየሱስ ፊትም ከአልጋው አወረዱት። እምነታቸውንም አይቶ አንተ ሰው ኃጢአትህ ተሰረየችልህ አለው። ሉቃስ ምዕራፍ 5 ቁጥር 18 እስከ 20። አንድ የመቶ አለቃም ነበረ። የሚወደው ባሪያውንም ታሞ ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውንም እንዲያድነው ለመነው። ሉቃስ ምዕራፍ 7 ቁጥር 2። እርሱም ኢየሱስም እንደመጣ በሰማ ጊዜ ልትቀበለው መጣች። ማርያምን ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽን ይነሳል አላት። የዮሐንስ ወንጌል ምዕራፍ 11 ቁጥር 21 እስከ 24። በኢዮጴም ጣቢታ የሚሏት አንዲት ደቀ መዛሙርት ነበረች። ትርጓሜውም ዶርቃ ማለት ነው። እርሷም መልካም ነገር የሞላባት ምጽዋትንም የምታደርግ ነበረች። በዚያም ወራት ታመመችና ሞተች። አጥበውም በሰገነት አኖሯት። ልዳ ለኢዮጴ ቅርብ ናትና ደቀ መዛሙርቱ ጴጥሮስ በዚያ እንዳለ ሰምተው ወደ እርሱ ከመምጣት እንዳይዘገይም እየለመኑ 2 ሰዎችም ወደ እርሱ ላኩ። ጣቢታ ሆይ ተነሽ አላት። እርሷም ዓይኖቿን ከፈተች። ጴጥሮስንም ባየችው ጊዜ ተቀመጠች። የሐዋርያት ሥራ ምዕራፍ 9 ቁጥር 36 እስከ 40። አሳሳቾች ማወናበድ ልማዳቸው ነውና ቀደም ተብሎ የተጠቀሰውንም የሚመስል ብዙ ማስረጃዎች ከመጽሐፍ ቅዱስ ሲገኝባቸው ክህደታቸው ቀየር አድርገው ቅዱሳን በምድር ላይ በሕይወተ ሥጋ እያሉ ያማልዱ ነበር፣ ከሞቱ በኋላ ግን አያማልዱም ይላሉ። ግን ምልጃ በአጸደ ነፍስ ማለት ቅዱሳን ከዚያች ዓለም ወደዚያችኛዋ በሞት ከተላለፉ በኋላ ማማለድ እንደሚችሉ አሁንም በቅዱሳን መጽሐፍ የተረጋገጠ ነው። በመሰረቱ ይህንንም ለማወቅ አስቀድሞ የሰውን ተፈጥሮ መርምሮ ማወቅ ያስፈልጋል። ከአራቱ ባህሪያት ለተፈጠረ ሥጋ
የሚንቀሳቀሱት ደማዊት ነፍስና ነባዊት ነፍስ አሉ። በአጸደ ሥጋ ሳለ ደማዊት ነፍስም የምትሰለጥንበት ስለሆነ በስራው ሁሉ እንስሳን መስሎ እንዲኖር በአጸደ ነፍስም ዓለመ መላእክትንም ስለሆነ በአካለ ነፍስም መላእክትን መስሎ ይኖራሉ። ይህንንም ጌታ ሲገልጽ በሰማይ እግዚአብሔር እንደሚያገለግሉ መላእክት ይሆናሉ ብሎ በማቴዎስ ወንጌል ምዕራፍ 22 ቁጥር 27 እስከ 30 ከትንሣኤ አስቀድሞ ያለውንም ዘመን በዓለም ሥጋ ቢሆንም በዓለመ ነፍስም ቢሆን የሥራ ዘመን ነው እንጂ የእረፍት ጊዜ አይደለም። ይህንንም ቅዱስ ጳውሎስ ሲገልጽም መላእክት ሁሉ ረቂቃን ሲሆኑ የዘላለምን ሕይወትም ይወርሱ ዘንድም ስላላቸው ለተልእኮ ይላካሉ ብሏል። ዕብራውያን ምዕራፍ 1 ቁጥር 14። ስለዚህ ጊዜው የሥራ ጊዜ ስለሆነ ዓለሙም ሥራ የሚሰራበት ዓለም ስለሆነ መላእክትና ጻድቃን አንድነት ሆነው በዓለመ ነፍስ በአጸደ ሥጋ ላሉ ለበጎዎቹ ይጸልዩላቸዋል፣ ያማልዱላቸዋልም፣ በክፉዎችም ይጸልዩላቸዋል። ማስረጃ የዮሐንስ ራእይ ምዕራፍ 6 ቁጥር 9 እስከ 11። አምስተኛውም ቁልፍም በከፈተ ጊዜ ከመሰዊያውም በታችም ሕጉንም ስለጠበቁ ስለ እግዚአብሔር ቃል የሞቱትም ሰዎች ነፍስ አየሁ። እነርሱም እውነተኛ የባህሪ አምላክ አቤቱ ደማችንንም በግፍም ያፈሰሱትንም ሰዎች በምድር ከሚኖሩት ሰዎች ለይተህ አትበቀላቸውምን? አትፈርድባቸውንም ምን? እስከ መቼ ድረስም ትታገላቸዋለህ? እያሉ በታላቅ ድምፅም ጮሁ። ለእያንዳንዳቸውም ብሩህ ልብስም ሰጥተው እንደ እነርሱም በሰማዕትነትም ይሞቱ ዘንድም ያላቸውን ወንድሞቻቸው ምዕመናንም በሰማዕትነትም እስኪፈጽሙ ድረስም ይታገሱ ዘንድም ትንሽ ቆዩላቸው። ይህ የሚያሳየው ከሞት በኋላ መጸለይ እንደሚቻል አይደለምን? በክፉዎቹ ላይ ከጸለዩባቸው ለበጎቹ ደግሞ እንደሚጸልዩላቸው የታመነ ነው። መናገር አይችሉም፣ የሚሆነው አያውቁምና ከሞቱ በኋላ አያማልዱም ማለት ግን እኔ የሕያዋን የአብርሃም የይስሐቅ አምላክ ነኝ እንጂ የሙታን አምላክ አይደለሁም። ማርቆስ 12:26 ያለው አለማስታወስ ነው። አብርሃምና ይስሐቅም ከሞቱ በኋላ አይደል እንዴ ስለ አብርሃም ስለ ይስሐቅ ብለው እያሉ እነ ሙሴ ይለምኑት የነበረው የሞቱት ባለሟሎቼ ቃል ኪዳን በሕይወተ ሥጋ እያሉ ብቻ ነው የምጠብቀው መቼ አላቸው። እንዲያውም በሰሩት የጽድቅ ሥራ ሕያዋን እንጂ ሙታን አለመሆናቸው ገለጸ እንጂ በአጸደ ነፍስ መተዋወቅ መነጋገርም መጸለይም እንደሚቻል አሁንም ባለቤቱ ራሱ በሉቃስ ምዕራፍ 16 ቁጥር 19 እስከ 31 ባለው ላይ ግልጽ አድርጎ አስታውቋል። ሀብታሙ ሰው አብርሃምም ማረኝ ማለቱ ምን ያመለክተናል? የአብርሃምም የአማላጅነት ስልጣን መቀበል አይደል? አብርሃምስ ሀብታሙን ሰውዬ አላነጋገረውምን? በአብርሃም አማላጅነት የሚያምኑ ሰዎች መላእክት በአብርሃም እቅፍ እንደሚያኖራቸው ይገልጽ የለምን? በሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ኤልሳዕ ከሞተ በኋላ ነፍስ የተለየው አጥንቱ የአንድም ምውት ሬሳ እንዳስነሳ መጽሐፍ ቅዱስ ይነግረናል። ቅዱሳን እንኳን በነፍስ በስጋቸው እንኳን አማልደው ሙትን ያስነሳሉ። እንግዲያው የኤልሳዕ አጥንቱ ሙትን ካስነሳ በአማላጅነቱ ተማምነን ከኃጢአት ሞት እግዚአብሔር እንዲያድነን ጸልይልን አማልደን ብንለው ይህ ወደ እግዚአብሔር አቅርቦ አያስደርግልንም ይሆን? እንመን፣ ያለምንም ጥርጥር እንድናለን። ይህ ጸጋ ለኤልሳዕ ብቻ የተሰጠ ሳይሆን ኤልሳዕ ለመሰሉ ቅዱሳን ሁሉ የተሰጠ ጸጋ ነው። ቅዱሳን እንኳን መለመንና ማስደረግ ቀርቶ በዓለሙ ላይም ሁሉ እንዲፈርዱ ጌታ እንዲህ ሲልም ይናገራል። እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደትም የሰው ልጅም በክብሩ ዙፋንም በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድም ልትፈርዱ በ12ቱም ዙፋንም ትቀመጣላችሁ። ማቴዎስ ምዕራፍ 19 ቁጥር 28 እስከ 29። እንግዲህ ምን እንላለን? ባለቤቱ ራሱ ፈራጅ ሲያደርጋቸው እኛ አይሆንም፣ ፍጡራን ናቸው። ስለሆነም በፍጡር ላይም
ሊፈርዱ አይችሉም ልንል መብት አለንን? አንችልም። እግዚአብሔር ያከበረው ማን ሊያዋርደው አይችልም። ቅዱስ ጳውሎስም ይህንን የጌታ አማናዊ ቃል መሰረት በማድረግ ቅዱሳን በዓለም ላይም እንዲፈርዱ አታውቁምን ይለናል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ጌታ መፍረድ ሰጥቷቸው ከፍርድም ያነሰውን ማማለድ ከለከላቸውን? አይደለም። እነሆ ዛሬ ቅዱሳን በእግዚአብሔርም አገር በደስታ አሉ። በምድር ላይ እንደ ወርቅም በእሳት ተፈትነው አልፈዋልና። እነሆ ቅዱሳን ዛሬ ስለኛ ወደ አምላካቸውና አምላካችን ሌት ተቀንም ይጮሃሉ። የጽድቅ ስራቸውም የመጨረሻ ውጤትም አፈር ትቢያ ሆኖ መቅረት እንዳልሆነ እናምናለን። እና አማልዱን፣ እርዱን፣ ተራዱን። ባለጋራችን ዲያብሎስንም እንደ ተራበ አንበሳ አፉንም ከፍቶ ሊውጠን እየተንቆራጠጠ ነው። ዲያብሎስ ብዙ ሰራዊቶቹንም አሰማርቶ ከአንዲት ሃይማኖትም ሊያስወጣን ነው። ከጎናችን ሆናችሁ አስተምሩን፣ ምሩን እንላቸዋለን። በክብሩ ዙፋን ዙሪያ ያቆማችሁ ቅዱሳን ስለኛ ወደ ኃያሉ ፈጣሪያችን አማልዱን። አሜን። ካነበብኩት አምደ ሃይማኖት ምዕራፍ 9 ክፍል 13 በዚህ ጨርሰናል። በሚቀጥለው ምዕራፍ 10 ክፍል 14 ታቦት ጽላት በሚለው እስከምንገናኝ የቀጠሮ ሰው ይበለን። እስካሁን ስትከታተሉኝ ለነበራችሁ ለሁላችሁም ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ። ላይክ፣ ሼር፣ ኮሜንት ማድረጋችሁ አትርሱ። ሀገራችን ኢትዮጵያ ሰላም፣ ፍቅር፣ አንድነት፣ መተሳሰብን እግዚአብሔር አምላክ ያደለልን። እኛም በያለንበት በዓለም ዳርቻ ሁሉ እግዚአብሔር ይጠብቀን። በስደት ያሉ በሳውዲ አረቢያ በስር ለሚሰቃዩ ወገኖቻችንም እግዚአብሔር አምላክ ይድረስላቸው። ሁላችሁም ከልብ አመሰግናለሁ። መልካም ጊዜ። ተዋህዶ ሃይማኖተና ኦርቶዶክስ የቸረችማ ጻድቃን ሰማዕታት የታንጦላ አደራ ነረቢ ሀሜስ ማተበና ተዋህዶ ሃይማኖተና ኦርቶዶክስ